ሴትዮዋ የ50 ዓመት ጎልማሳ ናቸው። ያጠኑት ህግ ነው። የሚሟገቱት ስለ ሰብአዊነት ነው። በኦባማ ዘመን የኦባማ ሲኒየር አድቫይዘር በመሆን ሰርተዋል። የዩኤን አምባሳደርም በመሆን አገልግለዋል። ትኩረት አድርገው የሚሰሩትም የዩኤን ሪፎርም ላይ፣ የሴቶች መብት ሙገታ ላይ፣ የሃይማኖት ነጻነት ላይ፣ የስደተኞች ጉዳይ ላይ፣ የሰው ልጅ መብትና ነጻነት ላይ እንዲሁም ዲሞክራሲያዊ ጉዳዮች ላይ ትኩረት ሰጥተው ይሰራሉ። በ2016 የዓለማችን ፓወርፉል ወይንም ተጽዕኖ ፈጣሪ ሰዎች ውስጥ 41ኛ ተብለው ተመዝግበዋል። በሰሯቸው ስራዎችም የተለያዩ አዋርዶችንና ፕራይዞችን አሸንፈዋል። ብዙ ሀገራት ሲፈርሱና ሲወድቁ፣ ሲገነቡና ሲበጣበጡ በአካል ተገኝተው ዘግበዋል። የባልካኑን ጦርነት እዛው ቦታው ላይ ሆነው ዘግበዋል። የዓለም ፖለቲካን ከሚዘውሩ ሰዎች ግንባር ቀደም ናቸው። ተጽዕኖአቸው ከዩናይትድ ኔሽን እስከ ጸጥታው ምክር ቤት ይጮሃል። የተናገሩት ቃል ከነጩ የአሜሪካ ቤተ መንግስት እስከ 4 ኪሎ የአንድነት ፓርክ ድረስ ፖለቲካውን ያንቀጠቅጠዋል። በልተው እንኳን የሚያድሩ በማያስመስላቸው በዚህ ቅጥነታቸው፣ በዚህ ሰውነታቸው ውስጥ የሚወጣው ውሳኔ ብዙዎችን በልተው እንዲያድሩ ያደርጋል። ብዙዎችን ስልጣን እንዲያጡም ምክንያት ይሆናል። ያሁኗ የአሜሪካ የተራድኦ ድርጅት ኃላፊ ሳማንታ ፓወር በሊቢያው የእርስ በርስ ጦርነት ወቅት አሜሪካ ጦሯን እንድታስገባና ንጹሃንን እንድታረጋጋ ለኦባማና ለጸጥታው ምክር ቤት ሹክ ያሉት እሳቸው ነበሩ። ኦባማና የጸጥታው ምክር ቤትም ቃሏን ሰምተው ጦሩን ወደ ሊቢያ ልኮ ሊቢያ ተደበደበች። ጋዳፊም ስልጣኑን እና ክብሩን አጥቶ ትቦ ለትቦ እየተጎተተ ተያዘ። የሚገርመው ነገር ሴትዮዋ አሜሪካ ወደ ሊቢያ ጦሯን እንድታስገባ ከመምከሯ በፊት ሙሐመድ ጋዳፊን ለማማከርና ለማናገር ሊቢያ ተገኝተው የነበረ ቢሆንም ግን ሙሐመድ ጋዳፊ ሴትዮዋን አላናግርሽም ብሎ መልሷት ነበር። ታሪክ ራሱን ደገመና አሁንም አብይ አህመድን ለማናገር ኢትዮጵያ የተገኘችው ይቺ ሴት እንደ ጋዳፊ ሁሉ አብይም አላናግርሽም ብሎ መልሷታል። ኢሳያስ አፈወርቂን በቀይ ምንጣፍ ተቀብሎ ወጥ ጨልፎና ቆሎ አዘግኖ የሚያስተናግደው ጠቅላይ ሚኒስቴር ነው። እቺን ትልቅ የዓለም ፖለቲካ ላይ ተጽዕኖ መፍጠር የምትችልን የዓለምን የፖለቲካ ጨዋታ መስመር ማስቀየር የምትችልን ሴት አላገኝሽም ያላት። እውነት እንደዚህ አይነት ሰዎች ላይ በር በመዝጋትና ባለማናገር መፍትሄ ይገኛል ወይንስ ቁጭ ብሎ ተመካክሮ የሚቀርብለትን የድርድር ሐሳብ ተቀብሎ ወደ ሰላምና ወደ ድርድር መግባቱ የተሻለ ነው የሚለው ጥያቄ መልሱ ግልጽ ይመስለኛል። ዛሬ እንወያይ ብላ የመጣች ሴት አላናግርሽም ብሎ በር ከተዘጋባት በኋላ ነገ ጦር ልካ ሀገር ብታስደበድብ ተጠያቂው ማን ነው? ተወቃሹስ ማን ይሆናል? አላናግርሽም፣ አልወያይም፣ አደራደርም ብሎ በር የዘጋው ወይንስ የመጨረሻ የውሳኔ ሐሳብና እርምጃ ወስደው ጦር ይላኩት እነዚህ ነጮች ናቸው በታሪክ ተጠያቂ የሚሆኑት። የሆነው ሆኖ እኚህን ሴት ላለማግኘት በምክንያትነት ያቀረበውም ሐሳብ ከከተማው ወጥቼ ወደ አፋር ሄጃለሁ የሚል ነበር። እዚህ ጋር አንድ ጥያቄ እናንሳ። በአንድ ቀን ውስጥ 3 ሀገራትን እየዞረ ስብሰባ ያደርግ የነበረ ሰው እንዴት ነው ከአፋር ፊንፊኔ መምጣት ያቃተው? የምርጫው ቀን ጠዋት ፊንፊኔ ቁርሱን በልቶ ከሰዓት በሻሻ ሄዶ የመረጠ ሰው ሳማንታ ፓወርን ለማግኘት ከከተማ ውጪ መሆኑ እንቅፋት የሚሆንበት በምን መስፈርት ነው ብለን ብንጠይቅ ምላሽ አናገኝም። ምክንያቱም እውነታው ይሄ ነው። እውነታው የሚያሳየን አብይ ከከተማ ስለወጣ ሳማንታን ለማግኘት ሳይመቸው ቀርቶ ሳይሆን ከመጀመሪያም ሊያገኛት እንዳልፈለገ ነው። ለማግኘት አለመፈለግ ብቻ ሳይሆን ሳማንታ ወደ ኢትዮጵያ እንዳትመጣም አልፈለገም ነበር። ለዚህ ደግሞ ማስረጃም ይሆነን ገና ሴትዮዋ ኢትዮጵያ ሳትደርስ የተለያዩ የመንግስት ባለስልጣናትና አጫፋሪዎቻቸው በትዊተርና ሌሎች ሚዲያዎች ሳማንታን አንቺ የጁንታው ደጋፊ ነሽ፣ ሀገራችንን ታፈርሻለሽ፣ ሊቢያን፣ የመንንና ዩጎዝላቪያን ያፈረሻቸው አንቺ ነሽ፣ ስለዚህ ኢትዮጵያ ሄደሽም ሀገራችንን እንድታፈርሺ አንፈቅድም፣ ኢትዮጵያ እንዳትመጪ የሚል ኃይለኛ ዘመቻ ተከፍቶባት ነበር። ይህም ብቻ ሳይሆን ዋልታ የተሰኘው የመንግስት ሚዲያ ሴትዮዋ ገና ኢትዮጵያ ሳትመጣ በሷ ዙሪያ የሰራው ዘገባ ሴትዮዋን ለማግኘት ፈቃደኛ ለመሆኑን በደንብ
ያሳየናል። አሜሪካ ተራዶ ድርጅት USAID ዋና ጸሐፊዋ ሳማንታ ፓወር በ5 ቀናት ቆይታዋ ወደ ኢትዮጵያም ትመጣለች። የሱዛን ራይዝ ግብረአበር ሳማንታ ፓወር የጥፋት እጅ ከምዕራባውያኑ ወገንተኛ ፖሊሲ ጋር የተሳሰረ ነው። ሳማንታ ፓወር ገና ከጀመሩ በጋዜጠኝነት የዩጎዝላቪያን ጦርነት በመዘገብ ነበር ብቅ ያለችው። ሳማንታ የባራክ ኦባማ የቅርብ ወዳጅ መሆናቸውን ተከትሎ የኦባማና ባይደን የቅርብ ሰዎች የሆኑት ሳማንታ ፓወርና ሱዛን ራይዝ የአሜሪካ የውጭ ጉዳዮች አስፈጻሚዎች እንደሆኑም ይታመናል። ሳማንታ በሰሜን ኢትዮጵያ የፌደራሉ መንግስት ያካሄደውን የህግ ማስከበር ዘመቻ ተከትሎ የውሸት ክሷን ስትዘነዝር ቆይታለች። የማፊያው ትህነግ አካል የሆነችው ሱዛን ራይዝ ወዳጇን የወያኔን አጀንዳ እንድታስፈጽም በኢትዮጵያ መንግስት ላይ ያስነስታለች። እነዚህ ሰዎች በሀገር መከላከያ ሰራዊትና በማይካድራ ንጹሃን ዜጎች ላይ ግልጽ ጥቃት የፈጸመውን አሸባሪውን ህወሓት አንድም ቀን ሲያወግዙ አልተሰሙም። እንደሰማነው በመንግስት ሚዲያ አንዲት የዓለም ትልቅ ተጽዕኖ ፈጣሪና የእርዳታ ድርጅት ኃላፊ የሆነችን ሴት በዚህ መልኩ አሸባሪ ደጋፊ አድርጎ አቅርበው ሲያገሏት ተመልክተናል። የሆነ ሆኖ የውላ ጫናና ዘመቻን ተቋቁማ ኢትዮጵያ ብትመጣም ግን ጠቅላይ ሚኒስትሩ አላገኝሽም ብሏት ወደ ሀገሯ ተመልሳለች። ቅድም ከላይ እንዳልነው ሊቢያ ከመፍረሷ በፊትም ሳማንታ ፓወር ሙሐመድ ጋዳፊን ለማግኘት እና ለማናገር ሞክራ አላናግርሽም ብሎ መልሷት ነበር። ውጤቱ የሆነው ግን ሊቢያ በጦር መደብደብና የጋዳፊ ወደ ትቦ ለትቦ መጓተት ሆኗል። በቀጣይስ ሳማንታ ለአሜሪካ የምታቀርበው የመፍትሄ ሐሳብ ምን ይሆናል? አሜሪካስ እንደ ሊቢያ ሁሉ ጦሯን ወደ ኢትዮጵያ ታዘምታለች ወይስ ሌላ እርምጃ አላት የሚለው ጊዜ አብሮ የሚያሳየን ይሆናል። ቢሆንም ሳማንታ ፓወር የኢትዮጵያ የሁለት ቀን ጉብኝታቸውን አቋርጠው ባሳለፍነው ሮብ ሌሊት ወደ አሜሪካ መመለሳቸው የሚታወስ ነው። ሳማንታ ፓወርም ከኢትዮጵያ ጉዞ መመለስ የመጀመሪያ ቃለ ምልልሳቸውን ሰጥተዋል። በትግራይ ጦርነት ከጀመረ አንስቶ ተደጋጋሚ መግለጫዎችን ስታወጣ የቆየችው አሜሪካ ከሰሞኑ ደግሞ የአገሪቱን ዓለም አቀፍ እርዳታ ድርጅት ኃላፊ ሳማንታ ፓወርን ወደ ምስራቅ አፍሪካ ልከው ቀድመው ሱዳን ደርሰው በአገሪቱ የሚገኘውንና የኢትዮጵያን ስደተኞችን የያዘውን የስደተኞች መጠለያን መጎብኘታቸውን የሚመሩት ድርጅት ባወጣው መግለጫ አመልክቷል። የአሜሪካ መንግስት የእርዳታ ድርጅት ኃላፊ ሳማንታ ፓወር በሱዳን በነበሩበት ወቅት እንዲሁም አሜሪካ ለሀገሪቷ ሰላምና መረጋጋት መፍትሄ ያሉትን የውሳኔ ሐሳብም አስተላልፈው ነበር። በውሳኔውም የህወሓት ኃይሎች ከአማራ ክልልና ከአፋር ክልል እንዲወጡ፣ የአማራ ክልል መንግስት ከምዕራብ ትግራይ እንዲወጣ እንዲሁም የኤርትራ ጦር ደግሞ ከኢትዮጵያ መሬት ሙሉ ለሙሉ ለቆ እንዲወጣ አሳስበው ውሳኔ አስተላልፈዋል። በኢትዮጵያ ቆይታቸው ላይ ጠቅላይ ሚኒስትር አብይ አህመድንና የደህንነት ጉዳይ አማካሪያቸውን ገዱ አንዳርጋቸውን ያገኛሉ። እንዲሁም በትግራይ ክልል ባለው ሁኔታ ላይ በመንግስት ዲፕሎማሲ ላይ ጫና ያደርጋሉ ተብሎ የተነገረላቸው ሳማንታ ፓወር ጠቅላይ ሚኒስትሩን ለማግኘት ያደረጉት ጥረት በጠቅላይ ሚኒስትሩ ገፊነት እንዳልተሳካ ተነግሯል። ጉብኝታቸው እንደተጠበቀው ሳይሳካ ቀርቶ ባሳለፍነው ረቡዕ ሌሊት ወደ ሀገራቸው አሜሪካ ተመልሰው በትላንትናው ዕለት የመጀመሪያውን ቃለ ምልልስ ሰጥተዋል። የአሜሪካው ዓለም አቀፍ ተራዶ ድርጅት ኃላፊ ሳማንታ ፓወር ከኢትዮጵያና ከሱዳን ጉዞ መልስ በሰጡት የመጀመሪያ ቃለ ምልልሳቸው ላይ በሱዳን ቆይታቸው በስደተኞች መጠለያ የሚገኙ ሴቶችን ማግኘታቸውን የገለጹት ሳማንታ ጾታዊ ጥቃት አድራሾችን ሴቶቹን ለወደፊት ልጅ እንዳይኖራቸው ወጥነው ጥቃቱን መፈጸማቸውን ተናግረዋል። ኃላፊዋ በአሁኑ ወቅት በኢትዮጵያ ጦርነት ተፋላሚ ስለሆኑት የፌደራል መንግስትና ስለ ህወሓት ኃይሎች በቆይታቸውም ተናግረዋል። ሳማንታ ፓወር የፌደራል መንግስቱ ለድርድር በጠረጴዛ ዙሪያ ለመቀመጥ ፍላጎት እንደሌለውና አሁንም ወታደሮችን በማሰማራት ላይ ይገኛል ያሉ ሲሆን የህወሓት ኃይሎች ደግሞ አሁንም የፌደራል መንግስቱንና አብሮት የሚዋጉ ኃይሎችን ካላሸነፍን በሚል ወደ አጎራባች ክልሎች እየገፉ መሆናቸውን አመልክተዋል። በዚህ መሃል በትግራይ ክልል የሚገኙ ንጹሃን ያሉበት ሁኔታ አስቸጋሪ መሆኑንና ለነዚህ ሰዎች ሰብአዊ እርዳታ ማድረስ እጅጉን መክበዱን በቃለ ምልልሳቸው ላይ ገልጸዋል። በቀጣይ ሳማንታ ፓወር ለጸጥታው ምክር ቤት እንዲሁም ለፕሬዝዳንት ባይደን የሚያቀርቡት የመፍትሄ ሐሳብ እንደ ሊቢያ ሁሉ አሜሪካ ጦሯን አስገብታ ሀገሪቷን እንድታረጋጋ አምባገነኖችን እንድትደበድብ ይሆን የሚለው ብዙዎችን በጉጉት እየጠበቁት የሚገኝ ጉዳይ ሆኖ ቆይቷል። እኛም የሳምንታት ዕድሜ ይስጠን እንጂ ውሳኔውንና እርምጃውን